አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የከውሰል ፋሚሊ እንዴት ናችሁ? ደህና ናችሁ? አለሁ እኔ አልሐምዱሊላህ። እናንተሳ እንዴት ናችሁ? ስራ፣ ጤና፣ አፍያ ሁሉ ሰላም? ከኔ ጋር ሁሉ ሰላም አልሐምዱሊላህ። ምሳ እየበላን ነው። ኑ እንብላ። ሩዝ እየበላን ነው እና እንዴት ናችሁ? ደህና ናችሁ ቤተሰብ? እስኪ ሰብስክራይብ ላይክ አርጉ እሺ ቤተሰብ። አዲስ ነኝ አበረታቱኝ። እና ቤተሰብ እንዴት ናችሁ? ስራ እንዴት ነው? የአረብ ሀገር ኑሮ እንዴት አድርጓችኋል? የመዳም ቅመሞች እህቶቼ እየጠነከራችሁ ነው? አሁን ደግሞ በጣም ሙቀት አለ። እንዴት አድርጓችኋል ሙቀት? ምግብ የምትሰሩ ልጆች መጥባ ላይ በጣም ሙቀት ነው። ያው ሙከየፉም ብዙም አንዳንድ ቤት ብዙ እንትን ላይ አይሰራም። እና እንዴት አድርጓችኋል እህቶቼ? ውጭ ላይ እንደኔ ልጅ ይዛችሁ የምትንከራተቱ ፀሐይ አይሉ የአረብ ልጆች ጫማ እንኳ አይለብሱም። ባዶ እግራቸውን ነው የሚሄዱት። አይሞቃቸውም ይሆን አያማቸውም እላለሁ አንዳንዴ እግራቸውን። እኔ አሁን የሚይዘው ልጅ አለ በቃ ጫማ ሳይለብስ ዝም ብሎ ነው የሚሄደው። እኔ ለትንሽ ከዚህ ለመራመድ ያቃጥለኛል። አጋጣሚ እንኳን ቸኩ የሆነ ቃለ ማድረሱ የሆነ ነገር ጫማ ሳለብስ ወደ ውጭ ከወጣው በጣም ነው የሚጋረፈው ውጭ በጣም። እና እንዴት ናችኋል እህቶቼ? ጠንክሩ፣ አብሽሩ፣ አላህ ያጠንክራችሁ። እና ዩቲዩቤን ደግሞ እየገባችሁ እስኪ ሰብስክራይብ አድርጉልኝ እህቶቼ፣ ኮሜንት አድርጉልኝ። ሰብስክራይብ እንደራረግ። እኔ ሁላችሁንም እመልሳለሁ። ሰብስክራይብ አድርጉልኝ እህቶቼ። እና እንዴት ናችሁ ታዲያ? ስደት ዓለም እንዴት አድርጓችኋል? አብሽሩ። መቼም ሁላችንም ያው የራሳችን የሆነ አላማ ይኖረናል። ያው አላማችን እስከሚሳካ ነው። ጠንክሩ፣ አብችሉ። የሁሉም ቤት እኩል አይደለም። ስራ የሚበዛበት አለ። መዳሞች ሁሉም መዳሞች አንድ አይነት አይደሉም። ጥሩ መዳም አለ እና ወዶች አብሽሩ። አላህ ያጠንክራችሁ። ጠንክሩ። ሰርታችሁ ደግሞ ግብ ላይ አድርጉ ገንዘባችሁን። ዋናው ስደት ላይ ሆነን ምን አለ መሰላችሁ? ስደት ላይ ሆነን የምንሰራውን ገንዘብ ለከሌ ማለት የለብንም። ያው ስደት ያለ ሰውና እኛ ነን የምናውቀው። እኛው ባለቤቱ ነው የምናውቀው ገንዘቡ እንዴት አድርገን እንደምናመጣው። በየቤቱ እንዳልኳችሁ ብዙ አይነት ነገር አለ። አረቦች ቤት ጥሩዎችም አሉ፣ ክፉዎችም አሉ። ለደቂቃ እንድትቀመጭ እንኳን ሰዓት የማይሰጡሽ አረቦች አሉ። ቤት ገባች፣ ምን ሰራች፣ ምን ወጣች ብሎ የሚከታተሉሽ አረቦች አሉ። እና በዛም ልክ ደግሞ አላህ የመረቃቸው ደግሞ አላህ የወደዳቸው ደግሞ መልካም ሰዎች አሉ። ስራሽን በራስሽ እንድትሰሪ ጸጥ የሚሉሽ አረቦች አሉ። በራስሽ ፈጣሪ ፈርተሽ አጠናቀሽ በረፍት ሰዓት እንድታርፊ የሚጋብዙም አረቦች አሉ። በዚህም ልክ ደግሞ ለደቂቃ እንዳታርፊ የሚፈልጉ አረቦች አሉ። እኛ የሆነ እንዴት ነው እንደ ብረት ነው የምንታያቸው። እና አብሽሩ እህቶቼ፣ ያው ብዙ ነገር አለ። ይሄ ኮፊ አፍልቼ ኮፊ እየጠጣውኝ ነው። ዘፈራኑ ትንሽ አብስቼበታለሁ፣ ግን ይጥማል፣ ቆንጆ ነው። እና ያው በየቤቱ ብዙ ነገር አለ። እየቻልን መስራት ነው እላችኋለሁ እህቶቼ። የሰራችሁትን ገንዘብ ደግሞ ቁም ነገር ላይ ያርጉት፣ ተግባራዊ ያርጉት ስላችሁ ለከሌ እያላችሁ ገንዘባችሁን ላጎቴ፣ ለአክስቴ፣ ለእህቴ ልጅ እያላችሁ በቃ እዛ ጋ አንቺ እዚህ እየሰራሽ እዛ ጋ በቃ ያስፈልገዋል ብለሽ አታርጊ። በእርግጥ ኢትዮጵያ ያለ ሰው ከኔው ጀምሮ ብዙ ነገር አለ። ያው ዝች ላይ ሆነን ዝች ላይ ቁመን የምንሰራውና የአረብ ሀገርን ስደት እንዴት በየቤቱ ምን አይነት ጣጣ እንዳለ እንዴት ሆነን ወር እስከምትመጣ ብሪቱ የሚያውቅ ሰው ብቻ ነው። ሌላ ሰው ማንም አይረዳንም። እና እህቶቼ እኔ እንደ አንድ